ሰላም ጤና ይስጥልን እንዴት አላችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ሐኪም መልኬ ነኝ። ዛሬ ሞቅሞቆን የሞቅሞቆ ስር እና ፈዋሽነቱን በደንብ እነግራችኋለሁ። አዳምጡኝ። ምርጥ የሀገራችን መድኃኒት ነው። ተፈወሱበት። ዘላቂ መፍትሄም ያመጣል። በቅርባችሁ ታገኙታላችሁ። ካላገኛችሁም እኛ ጋር በብዛት አለ። ሞቅሞቆ ጸረ ካንሰር ነው። ሞቅሞቆ ጸረ ደም ግፊት፣ ደም ብዛት። ሞቅሞቆ ለስኳር ብዙም አያድንም። ለስኳር ግን ለስኳር ሀሪፍ ነው። ነገር ግን ሞቅሞቆ በሁለት መልኩ ይወሰዳል። አንደኛው በውስጣዊ ላሉ በሽታዎች፣ ሁለተኛ ውጫዊ ላሉ በሽታዎች በተለያየ መልኩ መድኃኒት ላይ ይውላል። ምርጥ የሀገራችን መድኃኒት ነው። ሞቅሞቆ በጋ ከክረምት የማይጠፋ እጽዋት ነው። ሞቅሞቆ ብዙውን ጊዜ በሰሜኑ ክፍል በብዛት ይገኛል። በአራቱም አቅጣጫ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በሁሉም አለ። ሞቅሞቆ ቅጠሉም ስራ ላይ ይውላል፣ ስሩም ስራ ላይ ይውላል። ነገር ግን ወደ ሆድ ለሚወሰድ ስሩ ነው ዋናው መድኃኒቱ። አብዛኛው ሰዎች ሞቅሞቆን ድንች ይመስላል ይላሉ። ድንች አይመስልም። ሞቅሞቆ ማለት ይሄ ነው። ሞቅሞቆ ማለት ካሮት ነው የሚመስለው። ሞቅሞቆ ማለት ይሄ ነው። የሞቅሞቆ ስር ሞቅሞቆ ለተለያዩ በሽታዎች ሁነኛ ዘላቂ መፍትሄ የሚሰጥ መድኃኒት ነው። ሞቅሞቆ አላስፈላጊ በሆዳችን ውስጥ ለሚገኙ እባጮች፣ ካንሰር ሁኗን ሊያብጥ ነው፣ እባጭ አለ እየጀመረ ነው፣ ወደ ካንሰር ሊዞር እያለ ነው በሽታው ለሚባል በተለያየ መልኩ ሆዳችን ውስጥ በተለያየ መልኩ ላሉ እባጮች፣ እጢ የሚመስሉ እባጮች ለነሱ በሻይ መልኩ እያፈሉ ከጠጡት እነዛን በሽታዎች ይፈውሳል። ምርጥ መድኃኒት ነው ሞቅሞቆ። ለደም መወፈር፣ መርጋት፣ ለደም ብዛት አስተማማኝ መድኃኒት ነው በሻይ መልኩ። ሞቅሞቆ ቅጠሉ በተለያየ መልኩ ቆዳ ላይ ለሚወጡ እባጮች፣ ቁስለት ፈዋሽ ነው። አስተማማኝ መድኃኒት ነው። እከክ ሰውነቴ በሙሉ እከክ አለ ያሳከካል ለምትሉ ለሚያክ በቃ ምንም ሕክምና ወፍዳለሁ እስኪ ክኒኑ እስከሚያልቅ ድረስ ችግር የለም፣ ከወሰድኩ በኋላ ግን ከጨረስኩ በኋላ መልሶ ያ ነገር ይመለሳል ያሳክከኛል ለምትሉ የሞቅሞቆን ቅጠል በደንብ አድርጋችሁ ውሃው እያለ በደንብ አድርጋችሁ ጨቅጭቃችሁ ቅጠሉን ቅቡት ሰውነታችሁን። ድራሹን የሚያጠባው ለእከክ ለውርከክ በጣም ለሚያሳክካችሁ ቅጠሉ አስተማማኝ ነው። ለእባጭ አብጦ አልፈርጥም ላለ እንደዛው በደንብ አድርጋችሁ ቅጠሉን ጨቅጭቃችሁ ላይ ይሰሩት በፋሻ ነገር ወይ ይፈነዳል ወይ ይበተናል፣ ወይ ይፈርጣል ወይም እብጠቱ እንዳለ ይበተናል። የሚያሳያችሁ ምልክት ነው። ሌላኛ ከፍተኛ ቁስል አልድል ላለ ቁስል፣ ውጭ ላይ ለወጣ ቁስል ልክ ሕክምና ላይ አመች ያልሆነ ቦታ ላይ ሰውነታችሁ ከቆሳሰለ የሞቅሞቆን ስር ዱቄቱን ፓውደሩን ማለት ነው። ዱቄቱ ይህን ይመስላል። እላዩ ላይ መነስነስ ነው። የማይዝ ከሆነ ደግሞ በተለያዩ ቅባቶች መቅባት ነው። ወዲያው ነው የሚያደርገው። ፈጣን መልስ ይሰጣል። ሞቅሞቆ ዘርፈ ብዙ ጥቅም አለው። አሪፍ መድኃኒት ነው። ወደ ሆድ የሚገቡ ነገሮች አብዛኛው የሚመከረው ስሩ ቢሆን ይመረጣል። ስሩ ማለት ይሄ ነው። ሞቅሞቆ ለተለያየ መዋቢያ ይሆናል። ብዙውን ጊዜ ጉርሽት ልክ ተቀብቶ መሀል እግራችን መሀል እግሮቻችን በተለያየ መልኩ የተለያየ ውበት የተለያየ ለማምጣትም ይጠቀሙበታል። ድሮም ሲጠቀሙበት የነበረ ነው። አሁን አልፎ አልፎ ይጠቀሙበታል። ምርጥ መድኃኒት ነው። ቶሎ የመያዝ እንትንም አለው። ዱቄቱ ነው የሚሆነው። ይሄ ነው ዱቄቱ።
ውስጡም ይሄ ነው፣ ዱቄቱም ይሄ አንድ ነው፣ ይመሳሰላል። ምንም ችግር የለው። ይጎመዝዛል። በጣም ነው የሚጎመዝዘው። ይጎመዝዛል። ግን አንድም ነግራችሁ የተለያዩ ምግቦች በልተን የተለያዩ ጥሩ ነገሮች በልተን ሞቅ የምንጠጣ ከሆነ የነዛ ቴስት ድራሹን ነው የሚያጠፋው። ድራሹን ነው የሚያጠፋው። ራሱ የሚቆጣጠር ሞቅ ብቻ ነው እንትን የሚለው። ለምሳሌ አንዳንድ ምግቦች ኃይል ሰጪ ምግቦች ካሉ የተለያየ ንጥረ ነገራቸው ለሰውነታችን ጠቃሚ የሆኑ እህሎች አሉ፣ ምግቦች አሉ። እነሱን ያስወግዳቸዋል። ሳይድ ኢፌክት አለው። ሳይድ ኢፌክቱ ምንድነው? እነ ግፊትን ለማዳን ስንል እነዛን እንትን እንዳይል በሕክምና እየታያችሁ መውሰድ ይኖርባቸዋል። ከእንደገና አታብዙት። ሞቅ ስትጠቀሙ የሻይ ማንኪያ ግማሽ ትንሽዬ በቂ ነው። ሲፈላ የተለያየ ከለር ያሳያል። የተለያየ ሽሮ ከለር ያሳያል። እንዳሳየኋችሁ እየጠቆረም ሊሄድ ይችላል። ስለዚህ በጣም ዘርፈ ብዙ ጥቅም አለው። ሰውነታችንም እያማረ ነው የሚመጣው። ይሄ አላስፈላጊ ያለ ጸረ ባክቴሪያ ውሃ ወለዶች ውስጣችን ላይ አላስፈላጊ ላለ ባክቴሪያ ያን ያስወግደዋል። ሰውነታችን ያምራል። ውበት በጣም ነው የሚያመጣው። ውበታችን በደንብ ነው የሚመለሰው። ለምሳሌ በአገረኛ እከሌ እንዴት አየኸው ይባላል። ያ ማለት የውስጡ ሰላም ማንነቱን በፊቱ ማየት ይቻላል። እንደዛ ነው። እኔ አሁን ለምሳሌ አንድ ሰው አይቼ ምን አይነት ሰው ነው ስለ እከሌ እንደዚህ ነው ማንነቱን ታስቀምጣለህ። ያ ሰው በተለያየ ነገር እንደዚህ ብለህ አይደለም፣ ማንነቱ ውስጡ ይነግርሃል። አንዳንድ ሰው ምን ሆንክ እያነባ እያየኸው ምን ሆንክ አትለው። ማንነቱን አይተህ ትረዳዋለህ። ምን ሆኖ እንደሆነ ትረዳዋለህ። ያ ነው። ስለዚህ ሞቅሞቆ ውዱ የሀገራችን መድኃኒት በተለያየ መልኩ ለብዙ በሽታዎች ይውላል። በተለይ ጸረ ካንሰር በጣም አስተማማኝ መድኃኒት ነው። በሻይ መልኩ ውሰዱት። ምርጥ መድኃኒት ነው። ሻይ ካፈላችሁ በኋላ አሪፍ ምርጥ ቴስት እንዲኖረው ምንድነው ማድረግ ያለባችሁ? ከቻላችሁ ማር ጨምሩበት፣ ችግር የለውም። ሊወጣ ሲል ካፈላችሁ በኋላ ጅንጅብል ብትጨምሩበት ችግር የለውም። የጅንጅብል ዱቄት እንደገና ቅርንፉድ ብታደርጉበት አሪፍ ነው። ሶስቱን ብታደርጓቸውም ችግር የለውም። ምርጥ ነው፣ ያምራል። እንደዛ ያደርጋችሁ ጧት መጠጣት ነው። ጧት ከቁርስ በፊትም ከቁርስ በኋላም እንደምቾት እንደተመቻችሁ ተጠቀሙት። ነገር ግን ስትወስዱ ከቻላችሁ በ15 ቀን በ10 ቀን በሳምንት ሕክምና ሂዱ። እስኪ ማንነታችሁን ቼክ እያደረጋችሁ ውሰዱት። ቼክ እያደረጋችሁ ጧት እያፈላችሁ ውሰዱ። ይህን ነገር ምርጥ መድኃኒት ነው። ሞቅሞቆን አሪፍ መድኃኒት ነው። ልክ እንደ ቀበርቾ የራሱ አካሄድ አለው፣ የራሱ ስራ አለው፣ የራሱ መድኃኒትነቱ ራሱን የቻለ ነው። ሞቅሞቆም እንደዛው ራሱን የቻለ ምርጥ መድኃኒት ነው። እንደነዚህ አይነት ምርጥ መድኃኒቶቻችን እናቀርባለንም። በአካባቢያችሁ ያለም ተጠቀሙ፣ ዳኑ፣ ተፈወሱ። ብዙ ሰው አለ አልጋ ላይ በተለያየ መልኩ መግለጽ በማይችለው ሁኔታ አልጋ ላይ ያለ ሰው አለ። ምርጥ መድኃኒት ነው። ስለዚህ ስልክ በጣም ስለምትሉን ነው አሁንም ደግሜ የምነግረው። ይሄ የሚሆነው ለደም ግፊት እና ጸረ ካንሰር፣ ይሄ ሆዳችን ውስጥ አላስፈላጊ ላለ እባጭ ይበትነዋል። እንደገና አላስፈላጊ ላለ ባክቴሪያ፣ የተለያዩ ፈንገሶች ውስጥ ላይ በውሃ ወለድ በሽታ ውስጥ ያሉ አላስፈላጊ ያሉ ጥገኞችን እነዚህን ጥርቅርቅ አድርጎ ነው የሚያወጣው። በሽንት መልክ ወይም በላብ ነው የሚያስወግደው። አሪፍ መድኃኒት ነው። ውጭ ላይ ላሉ በሽታዎች ደግሞ እንደነገርኳችሁ ቅጠሉን ለምሳሌ እከክ ካለ የተለያየ እውር እከክ ብዙ የሚያሳክካችሁ አንዳንዴ ምንም ትንሽዬ እውር እከክ ይባላል በአባባል ደረጃ ላለ ቅጠሉን በደንብ አድርጉ። እዛው ጭቅጭቁ ከነውሃው መቅባት ብቻ ነው። መቅባት ነው እርግፍ ነው የሚያደርገው።
እባጭ አብጦ ወይ የማይፈርጥ ወይ የማይበተን ከሆነ ደግሞ ቅጠሉን በደንብ አድርጎ ጨቅጭቆ እዛ ላይ እባጩ ላይ አድርጎ በፋሻ ነገር በስስ ጨርቅ ማሰር ነው። ወይ ይፈነዳል ወይ ይበተናል። ቁስል ከሆነ ደግሞ ከፍተኛ ቁስል ከሆነ ደግሞ ዱቄቱን አድርቆ የስሩን ዱቄት ይሄን ፓውደር ዱቄቱን ይሄን ላይ መደስረስ ነው። የማይዝ ከሆነ ደግሞ በተለያዩ ቅባት አድርጎ መቅባት ነው። አፋጣኝ መፍትሄ የሚሰጥ ምርጥ መድኃኒት ነው። ሞቅሞቆ የሀገራችን ውዱ መድኃኒት በሁሉም ኢትዮጵያ ክልሎች ይገኛል። በጋ ከክረምት ይበቅላል። ነገር ግን ይሄ ምልስ አፈር ላይ ብዙን ጊዜ የሚበቅለው ስር የለውም። ዝም ብሎ ነው የሚበቅለው ሸምበቆ እንጂ ስር የለውም። ስሩ የሚገኘው ድንግል አፈር ወይም ያልታረሰ ቦታ ላይ ነው የሚገኘው። መድኃኒትነቱ እሱ ነው። አመሰግናለሁ ስላዳመጣችሁኝ። ኢየሩሳሌም የእጽዋት የባህላዊ ሕክምና ሁለት ቦታ ይገኛል። አንደኛው ጎንደር ከተማ ቀበሌ 18 ሸዋ ዳቦ መሻላ ህንፃ ጀርባ፣ ሁለተኛው አዲስ አበባ ጎሮ አደባባይ ኦሮሚያ ህብረት ስራ ባንክ ሁለተኛ ላይ እንገኛለን። ኢየሩሳሌም የእጽዋት የባህላዊ ሕክምና አንድ እርምጃ ወደፊት። ዓላማችን ምስራቅ አፍሪካ ካሉ የባህላዊ ሕክምና በጥራትም በፈዋሽነትም ቀዳሚ ሆኖ መገኘት ነው። እናመሰግናለን። ሼር ፎሎ እያረጋችሁ